ጭንቀት የህክምና እርዳታ እንደሚያስፈልገው የሚያሳዩ 7 ምልክቶችን ልንገራችሁ። አንደኛ፣ ጭንቀት ለቀናት ብቻ ሳይሆን ለሳምንታትና ለወራት እየቀጠለ ከመጣ የህክምና እርዳታ ያስፈልገዋል። ጊዜያዊና ስር የሰደደ ጭንቀት እጅግ በጣም የተለያዩ ናቸው። ጭንቀት ልክ እንደ ጉንፋን ቶሎ የማይለቀን ከሆነ ችላ ሊባል አይገባም። ሁለተኛ፣ የዕለት ተዕለት ስራችንን እንዳናከናውን የሚያግደን ከሆነ የህክምና እርዳታ ያስፈልገዋል ማለት ነው። በትምህርት ቤት፣ በቤት ውስጥ እንዲሁም በስራ ቦታ ስራችንን እንዳናከናውን ካገደን፣ ከሰዎች ጋር ያለን መልካም ግንኙነት የሚያበላሽ ከሆነ ይህ አይነቱ ጭንቀት የህክምና እርዳታ ያስፈልገዋል። ሶስተኛ፣ ውጥረትና ጫናን ለማስታገስ የተለያዩ የጭንቀት መፍቻ ዘዴዎችን ተጠቅመን ምንም ለውጥ የማያመጡ ከሆነ ይህ አይነቱ ጭንቀት የህክምና እርዳታ ያስፈልገዋል። አራተኛ፣ አካላዊ የጤና ችግሮች መደጋገም ከጀመሩ፣ ይኸውም ምክንያቱ ያልታወቀ ራስ ምታት፣ የሆድ ህመም፣ የጡንቻዎች መወጣጠር በተደጋጋሚ የሚሰሙን ከሆነ ሰውነታችን እርዳታ ፈልጋለሁ እያለን ነው። አምስተኛ፣ ከዚህ በፊት ደስታን የሚፈጥሩልን ነገሮች አሁን ምንም ስሜት የማይሰጡን ከሆነ። ስድስተኛ፣ በትንንሽ ነገሮች መበሳጨት ከበዛ። ሰባተኛ፣ ስለ ወደፊቱ ህይወታችን ተስፋ መቁረጥ ከተሰማን፣ በራሳችን ላይ መጥፎ ነገር የማድረግ ሀሳብ ከመጣ ይህ ሁኔታ እጅግ በጣም አደገኛ ነው። በአፋጣኝ የህክምና እርዳታ ያስፈልገዋል። አመሰግናለሁ። ፎሎ ማድረግ፣ ላይክ ማድረግ፣ ኮመንት መጻፍ አትርሱ።